ጀማሪ ተማሪዎች እንድትለምዱ ወይም ደግሞ እንድታውቁ የምፈልገው ነገር እንደዚህ አይነት ስፒዱን አጀስት የምናደርግበት ሜካኒዝም ከሌለ ማሽናችን ላይ ማለት ነው ኦልሬዲ ሲሰሩት ስፒዱን አጀስት አድርገው ባመጡልን ስፒድ ነው ማለት። ስለዚህ የምንቆጣጠረው በምንድን ነው ማለት ነው? በእግራችን ነው ማለት ነው። በእግራችን ቀስ ብለን እንደዚህ በመርገጥ ነው ስፒዱን ኮንትሮል ማድረግ የምንለማመደው ማለት ነው። ሰላም እንዴት ናችሁ ተማሪዎች? ዛሬም በሌላ ቪዲዮ መተናል ማለት ነው። ባለፈው ቪዲዮአችን የሲንግል ኒድል ሎክ ስቲች ማሽን ወይንም ደግሞ በተለምዶ የስፌት ማሽን የሚባለውን የተለያዩ የማሽኑን ክፍሎች ከነጥቅማቸው በዝርዝር አይተን ነበር። ዛሬ ደግሞ የዚህኑ ማሽን ክር አገባብ እናያለን በመጀመሪያ ማለት ነው። እንዲሁም ደግሞ ቦቢን አጠናጠን ወይንም ደግሞ ቦቢን ላይ እንዴት ክር እንደምናጠነጥን እናያለን ማለት ነው። እንዲሁም በሶስተኛነት ደግሞ መርፌ እንዴት እንደሚቀየር ብዙ ተማሪዎች ስለምጠይቁኝ ማለት ነው የዚህ ማሽን መርፌ በሚዶሎድም በሚሰበርበት ጊዜ በሚጣመምበት ጊዜ እንዴት ነው መርፌ የምንቀይረው የሚለውን እናያለን። እንዲሁም ደግሞ ስፒድ ኮንትሮል እንዴት እንደምናደርግ እናያለን ማለት ነው። ያው ጀማሪ ለሆናችሁ እዚህ ማሽን ላይ ሰው ሲቀመጥ ለመጀመሪያ ጊዜ ያስደነግጣል። የማሽኑ ስፒድ ኮንትሮል ማድረግ ያስቸግራልና ስለዚህ እንዴት ነው ስፒድ ኮንትሮል ማድረግ ያለብን የሚለውንም በዝርዝር እናያለን። እንዲሁም ደግሞ መጨረሻ ላይ ደግሞ ለጀማሪ ስፌት ለሚለማመዱ ልጆች ማለት ነው የተለያዩ ወረቀት ላይ ስትሬት የሆኑ ከርቭ ያላቸው የተለያዩ መስመሮችን እንዴት ነው መስፋት ያለብን የሚለውን በወረቀት ላይ እንዴት እንደሚለማመዱም ወይም እንዴት መለማመድ እንዳለባችሁም አሳያችኋለሁ ማለት ነው። ስለዚህ እስከ ቪዲዮ መጨረሻ በጥሞና በመከታተል እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ ኮሜንት ላይም ሀሳብ አስተያየት ካላችሁ ቪዲዮን አይታችሁ ከጨረሳችሁ በኋላ ጥያቄም ሆነ ማንኛውንም አይነት ሀሳብና አስተያየት ትሰጡኛላችሁ ማለት ነው። ስለዚህ ወደ ትምህርቱ እንመጣለን። መልካም ትምህርት። የክር አገባብን ነው መጀመሪያ የምናየው። ያው የክር አገባብን ስናይ ይህ ማሽን ከሁለት አቅጣጫ የሚመጡ ክሮችን ነው የሚጠቀመው። ይህም ማለት ከላይ የሚመጣ እስከ መርፌው ድረስ የሚገባ የክር አቅጣጫ አለ ከላይ የሚመጣ ማለት ነው። እንዲሁም ደግሞ ከታች በኩል በቦቢን አማካኝነት ደግሞ የሚመጣ ክር አለ ማለት ነው። ስለዚህ ከሁለት አቅጣጫ የሚመጡ ክሮችን ነው የሚጠቀመው ማለት ነው። ሁለቱንም እንዴት እንደምናደርግ ነው የምናየው ማለት ነው። እዚህ ጋር እንደምታዩት ያው አሁን ከላይ የሚመጣውን አቅጣጫ ክር አገባብ ስናይ ማለት ነው ሁለት ክሮች አሉ። እነዚህ ሁለት ክሮች ከላይ ደግሞ ስትሬት ደግሞ ቀዳዳዎች አሉ፣ ሁለት ቀዳዳዎች አሉ ማለት ነው። ስለዚህ ይሄኛውን ክር የምጠቀም ከሆነ የምጠቀመው ቀዳዳ ይሄኛውን ነው ማለት ነው። ይሄኛውን ደግሞ ክር የምጠቀም ከሆነ የምጠቀመው ቀዳዳ ይሄኛውን ነው ማለት ነው፣ ወደ ላይ ሳስገባ ክሮችን ማለት ነው። ስለዚህ እኛ አሁን የምንጠቀመው ይሄኛውን ክር ነው። ይሄኛውን ክር ስለሆነ ቀጥታ የምጠቀመው ቀዳዳ ይሄ ነው ማለት ነው። ስለዚህ እዚህ ጋር የዚህኛው ቀዳዳ ላይ ሳስገባ ከኋላ ወደፊት ነው የማስገባው ቀዳዳውን፣ በቀዳዳው ከኋላ ወደፊት ነው የማስገባው ክሩን ማለት ነው። ይኸው እንደምታዩት እንደዚህ ስታስገቡ ላይታያችሁ ይችላል። ያው ካልታያችሁም ነው የምናደርገው ይህንን ማዞር ነው። ስለሚንቀሳቀስ በቀላሉ አዙረ ነው ይኸው ቀዳዳ ውስጥ ከኋላ ወደፊት ይኸው እንደዚህ ማስገባት እንችላለን ማለት ነው። ይኸው የምታዩት መልኩ ስትወጣልን እንይዛትና ያው ጫፏን ምንድነው አሁን እኔ በአንድ እጄ እያደረግኩ ስለሆነ ነው። እሺ በእጄ በጣም አቅርቤ ስለሆነ እየቀረስኩላችሁ ያለሁት በእጄ እየቀረስኩ ስለሆነ ነው። በሁለት እጃችሁ ከሆነ ያው ምንም የሚያስቸግራችሁ ነገር የለም ማለት ነው። ይኸው በምታዩት መልኩ ይሄኛውን ክር ተጠቅመናል። ከላይ ባለው ቀዳዳ ከኋላ ወደፊት አስገብተናል ማለት ነው። አሁን ከዚህ ይሄኛው የመጣውን ክር ቀጥታ የሚገቡት እነዚህ የማሽኑ አንዳንድ ቦታዎች ላይ ነው ማለት ነው። እዚህ ጋር ፋይናሊ መጨረሻ መርፌው ላይ ይገባል ማለት ነው። ኦኬ ስለዚህ አሁን እያንዳንዱን ፓርት ጠጋ እያደረግኩ ላሳያችሁ ማለት ነው። ይኸው እዛ ጋር በዛኛው በቀዳዳው በኩል ከኋላ ወደፊት ገብቶ የመጣው ክር አለ። አሁን እዚህ ጋር አንዳንድ ማሽኖች ላይ እዚሽ ጋር የሆነች ቀጠን ያለች ክብ ብረት ነገር አለች። አሁን እዚህኛው የኔ ማሽን ላይ ስለሌለ ነው። ካለ ግን ምንድነው ምንም ልዩነት የለውም። ክብ ነገር ብረት ነገር ሆኖ ለጋይዳንስ ነው የምጠቅመን። ቀዳዳ አላቸው። ስለዚህ በቀዳዳው በኩል ማስገባት ነው ማለት ነው። እዚህ ጋርም የሆነ የቆመች ብረት ነገር ካለች ማለት ነው። እንደዚህ አይነት ሁለት ቀዳዳ ነው ያለው። ስለዚህ ቀዳዳ ውስጥ ነው የምናስገባው ማለት ነው። አሁን ግን ስለሌለው ይሄኛው ከሌለው ደግሞ አንዳንድ ማሽኖች ላይ ደግሞ አይኖርም። ከሌለው ከዚህኛው ነው የምንጀምረው ማለት ነው። እዚህ ጋር እንደምታዩት ሁለት ቀዳዳ ነው ያለው። ስለዚህ ቅድም እዚህ ጋር
ከኋላ ወደፊት አይደል እንደዚህ ያስገባ ነው። በቀኝ እጃችን ይዘን ወይም በግራም ብንይዝ ችግር የለውም። ከኋላ ወደፊት አይደል ያስገባ ነው። የትኛውም ቦታ ላይ አሁን እዚህኛው ማሽን ላይ በብዛት ከመርፌው ጋር እስክንደርስ ድረስ ያሉ ቀዳዶችን ስናስገባ እዛ ጋር ከኋላ ወደፊት ነው ያስገባ ነው። እዚህ ጋር ደግሞ ካሉ ከላይ ወደ ታች ነው የምናስገባው። አሁን እዚህ ጋር ስናይ እንዲሁም ደግሞ ከቀኝ ወደ ግራ ነው የምናስገባው፣ በቀኝ እጃችን ይዘን ማለት ነው። እንደዚህ ከቀኝ ወደ ግራ እናስገባለን። ከላይ ወደ ታች የሚገባም ከሆነ ደግሞ ከላይ ወደ ታች እናስገባለን ማለት ነው። ስለዚህ ከግራ ወደ ቀኝ የሚገባ ነገር የለንም ማለት ነው። እስከ መርፌው ድረስ ነው ያልኳችሁ። ይኸው እንደምታዩት አብረን እያስገባን ስለምናይ አሁን ስናስገባ በደንብ ይገባችኋል ማለት ነው። ስለዚህ ይኸው እዚህ ጋር አለ። ከላይ ወደ ታች ይኸው በምታዩት መልኩ አስገባለሁ። ከላይ ወደ ታች ይኸው እንደዚህ ካስገባው በኋላ ክሩን ወጠር ይላል ማለት ነው። እንዲሁም ደግሞ አጠገቡም ጋር ሌላ ቀዳዳ ስላለ ከላይ ወደ ታች ደግሜ እንደዚህ ያስገባለሁ ማለት ነው። ይኸው እኔ እንደማስገባው ስታስገቡ እንደዚህ ክሩ ይገባል ማለት ነው። ከዛም በኋላም እዚህ ጋር ቴንሽን ዲስክ አለች። ስለዚህ በሁለቱ ቴንሽን ዲስክ መሃል ነው የሚገባው። ይኸው እንደምታዩት ይኸው እንደዚህ ስንጥቅ አለ በሁለቱ። አሁን ብዙ ተማሪዎች የሚሳሳቱት ምንድነው ወይ እዛ ጥግ ላይ ያስገቡታል ወይ ደግሞ በዚህ በኩል እንደዚህ ያስገቡታል። መሆን ያለበት በሁለቱ ቴንሽን ዲስኮች መሃል ይኸው ቴንሽን ዲስክ ምላችሁ ሁለት ጠፍጣፋው ማለት ነው። ይኸው እንደዚህ ያው እንደዚህ ክርስት አስገቡ። በእጃችሁ ማድረግ አይጠበቅባችሁም፣ እኔ እንዲታያችሁ ብዬ ነው። ስለዚህ በሁለቱ ቴንሽን መሃል ይኸው እንደዚህ ካዞርኩት በኋላ ይኸው እንደዚህ ዞሮ ከመጣልኝ በኋላ እንደምታዩት ማለት ነው ወደ ላይ ወጠር አድርጌ በደንብ እንዲገባ አደርገዋለሁ ማለት ነው። ይኸው በዚህ መልኩ ቴንሽን ዲስኬ ላይ ማስገባው ማለት ነው። ከዛ በመቀጠል ደግሞ እዚች ጋር ጋይዳንስ አለች። እንደዚች ያለች ብረት ነገር ነች። ጋይዳንሷ ውስጥም ይኸው ደግፍ አድርጌ በእጄ እዛው እንዳለች ይኸው ደግፍ ሳረጋት ትገባለች። እዚች ጋር ክፍተት ስላላት ማለት ነው። ኦኬ ይኸው በዚህ መልኩ እዚህ ጋር ከደረስን በኋላ ከዛ በኋላ ደግሞ ይኸው እዚችኛዋ ደግሞ ቀዳዳ ያላት ማሽኑ በሚሰራበት ሳለ ከፍ ዝቅ የምትል አለች። ስለዚህ እሷ ውስጥ ነው ማስገባው ማለት ነው። ያው ክሩ እንደዚህ ከረዘመብኝ አጠር አድርጌ አስተካክለዋለሁ እንዲመቸኝ። እንዳልኳችሁ በአንድ እጄ ስልክ ይዤ እየቀረስኩ ስለሆነ ነው አሁን እኔ በደንብ አንድ እጄን እየተጠቀምኩ ያለሁት ማለት ነው። ያው እናንተ ሁለት እጃችሁን ስለምትጠቀሙ ምንም ችግር የለውም በምታስገቡበት ሳለ ማለት ነው። ስለዚህ እዚች ውስጥ ያው አሁንም ከቀኝ ወደ ግራ ነው እያስገባ ያለሁት ማለት ነው። እንደዚህ ይኸው በዚህ በኩል ክሯ ወጣለች። ይኸው አወርዳታለሁ ማለት ነው ክሯን። ይኸው እንደምታዩት እዚህ ጋር ደርሰናል ማለት ነው። ከዛ በኋላ እዚች ጋርም እንደዚች ያለች ጋይዳንስ ነገር አለች። እሷ ጋርም ይኸው እንደዚህ ደገፍ ሳረጋት ክፍተት ስላላት ራሷ ትገባለች። በዚች በኩል ላይ ክፍተት ነገር አላት ራሷ ትገባለች ማለት ነው። አሁን ኦልሞስት ወደ መርፌው ጋር እየደረስን ነው። እዚህ ጋርም ሌላ ወደ መርፌው ጋር ክሩ በስነ ስርዓት እንዲደርስ እንደዚህ ያለ ያው ክሩ እንደ ጋይዳንስ ነው ይሄም ማለት ነው አለ። እሱም ውስጥ ለማስገባት ከታች ይኸው እንደምታዩት እዚች ጋር ክፍተት ነገር አላት። ስለዚህ ክሩን በቀጥታ እንደዚህ ይዘን እንደዚህ አድርገን ይኸው በዚህ በኩል ይገባል ማለት ነው። ያው እዚህ ጋር ክፍተት ነው ከኋላ። ኦኬ ከዚህ በኋላ አሁን ሌላው እዚች ጋርም ቀዳዳ ነገር አለች። ይሄን እዚች ውስጥ ቀዳዳ ውስጥ ብናስገባም ችግር የለውም፣ ባይገባም ደግሞ ያን ያህልም ችግር የለውም። ያው ምናልባት አድካሚም ስለሆነ ማለት ነው። መርፌ ክር በተበጠሰብን ቁጥር እዚህ ውስጥ እያስገባን እንትን ስንል ያን ያህልም አድካሚ ስለሆነ ባታስገቡትም ችግር የለውም። ዋናነት ግን ካስገባንም እዚህ ጋር ወደ መርፌው ክሩ በስነ ስርዓት እንዲደርስ የሚያደርግልን ነው ማለት ነው። ኦኬ ወደ መርፌው ክሩ በስነ ስርዓት እንዲደርስ የሚያደርግልን ለዛ ተብሎ የተዘጋጀ ቀዳዳ ነው። እኛ ዝም ብለን እናስገባለን። ያው ያን ያህልም አስቸኳይ ነገር የማትሰሩ ከሆነ ተረጋግታችሁ የምትሰሩ ከሆነ ብታስገቡበትም ችግር የለውም። ይኸው እንደምታዩት በዚህ መልኩ አስገብተናል ማለት ነው። ከዛ በኋላ አሁን ኦልሬዲ የመጨረሻ ፓርት ነው የቀረን ማለት ነው። ከላይ ስናስገባ መርፌ ውስጥ ነው የምናስገባው ማለት ነው። የመርፌው ቀዳዳ ውስጥ ነው የምናስገባው ማለት ነው። እሷ ውስጥ ስናስገባ እስካሁን ድረስ ያው እንዳልኳችሁ ከላይ ወደ ታች አስገባን፣ ከኋላ እንደዚህ ወደፊት አስገባን፣ እንዲሁም ደግሞ ከቀኝ ወደ ግራ ነው ስናስገባ የነበረው አይደለ? ልክ መርፌው ጋር ግን ስንደርስ መርፌው ጋር ከግራ ወደ ቀኝ ነው የምናስገባው ማለት ነው። ከግራ ወደ ቀኝ ነው የምናስገባው ማለት ነው።
አሁንም ያው ክሩ ከረዘመብን በስነ ስርዓት እናሳጠረዋለን ጫፉን ማለት ነው። ስፔሻሊ መርፌ ላይ ክር ስታስገቡ ክሩን በስነ ስርዓት ጫፉ ካልተቆረጠ ለማስገባት ያስቸግራል። ይሄው ከግራ በግራ እጄ ማለት ነው ወደ ቀኝ በምታዩት መልኩ ክሩን አስገባው ማለት ነው። ያው ስለዚህ በምታዩት መልኩ ክር አገባብ በዚህ መልኩ በቀላሉ ማስገባት ትችላላችሁ ማለት ነው። ሌላው እዚህ ጋር ምናልባት አሁን ይሄው ልክ ቴንሽን ዲስኩ ጋር ካስገባን በኋላ እቺ ያለች አንዳንድ ጊዜ እቺኛዋን ፓርት እቺኛዋን ክሯን ማለት ነው እቺ ክሯ እንደዚህ ያመጧትና ያው እንደምታዩት ማለት ነው ክሯን በእንትን ላሳያችሁ በደንብ እንዲታያችሁ እኛዋን ክር እንደዚህ ያመጧትና እቺኛው ብረቷ ስር ያደርጓታል። እንደዚች አድርገው ማለት ነው ክሩን ለመሳብ ያው በአንድ እጅ እያሳያችሁ ስለሆነ ነው። እንደዚህ አድርገው እዚህ ስር ያደርጓታል። ይሄው እንደዚህ ይሆናል ማለት ነው። እንደዚህ ይሆናል ማለት ነው። አሁን ይሄንንም ማድረግ ይቻላል። ይሄንንም እንደዚህ ማድረግ ይቻላል። ግን ምንድነው ምናልባት ይሄኛው ቴንሽኑ ወጠር እንዲል ስንፈልግ ነው በብዛት ይሄንን የምንጠቀም። ያው ባይገባም ችግር የለውም ማለት ነው። እንደየ ክሩ ውጥረት አይነት ማለት ነው። ወጠር እንዲል ከፈለግን ይሄኛው በዚህ በኩል ስናስገባ ቴንሽኑ ሞር ወጠር ማለት ነገር ይኖረዋል። ግን ደግሞ ያን ያህልም ልዩነት ከሌለው በምንሰራበት ሰዓት ላይ ይሄኛው ባይገባም ችግር የለውም ማለት ነው። ቢገባም ችግር የለውም እንዲሁም ባይገባም ችግር የለውም ማለት ነው። ግን እንዲወጠር ከፈለግን ልንጠቀመው እንችላለን ማለት ነው። አንዳንድ ጊዜ እሱን ሲጠቀሙ ስታዩ ግራ እንዳትጋቡ ማለት ነው። እኔ ግን በምሰራበት ሰዓት ላይ አልጠቀሙም። አሁን ይኸው በዚህኛው መልኩ ነው እንደዚህ ነው ማስገባው ማለት ነው። ኦኬ። ስለዚህ ክር አገባብ የላይኛው በዚህ መልኩ ካየን በኋላ አሁን ደግሞ ቦቢን እንዴት እንደምናጠነጥን ነው የምናየው ማለት ነው። ቦቢን ለማጠንጠን ደግሞ የምንጠቀመው በዚህ በኩል ያለውን ክር ነው። ስለዚህ ምናልባት በእጅ መያዝ ስላልተመቸኝ ካሜራዬን ስታንድ ላይ አስቀምጬ ሁለተኛውን ወይም ቦቢን እንዴት እንደምናስገባ እናያለን ማለት ነው። ኦኬ፣ ያው ካሜራዬን ስታንድ ላይ አስቀምጬዋለሁ በደንብ ለማሳየት እንዲመቸኝ ማለት ነው። አሁን ደግሞ ቦቢን ለማጠንጠን የምንጠቀመው ይሄኛውን ክር ነው ማለት ነው። በዚህኛው ቀዳዳ ነው የምናስገባው ማለት ነው። ስለዚህ ቦቢናችንን ለማጠንጠን ክሯን በዚህ መልኩ ጫፏን እንቆርጣታለን። ከዛን ቅድም እንዳልኳችሁ የምናስገባው ከኋላ ወደፊት ነው። ይሄው በዚህ መልኩ ገብቶልናል። እንደዚህ ለማስገባት የማይመችኝ ከሆነ ይሄኛውን ማሽከርከር እንችላለን ብያችኋለሁ። ስለዚህ ይሄው ለቦቢን የሚሆነኝን ክር በዚህ መልኩ አስገብቻለሁ ማለት ነው ጋይዴ ላይ። አሁን ደግሞ ማጠንጠኛው እንዲታያችሁ እንደዚህ ካሜራውን ዝቅ ላድርጋላችሁ። ኦኬ፣ ከዚህ ጋር ይሄው የመጣ ክር አለ ማለት ነው። እቺን ክር እዚህ ጋር ታያለች ብዬ ተስፋ አደርጋለሁ። ቴንሽን ነች እቺ ቴንሽን አጀስት ማድረጊያ ነች። ምን ማለት ነው? ቦቢኑ ላይ ስናጠነጥን ማለት ነው የክሩ ውጥረት ተመጣጥኖ እንዲመጣ አጀስት አድርጎ ክሩን ወደ እዚህኛው ቦቢን የሚልክልን ማለት ነው። ስለዚህ እዚህ ጋር ቀዳዳ ነገር አለች፣ ቀዳዳ አለች። ይኸው በሷ በኩል ይኸው እኔ እንደማስገባው እናስገባለን ማለት ነው። እኔ እንደማስገባው ይኸው እሷ ውስጥ ካስገባው በኋላ እዚህኛዋ ቴንሽን ነች ብያችኋለሁ። ቅድም እዛ ከላይ ወደ የላይኛው ክር አገባብ ላይ ቴንሽን ሁለት ጠፍጣፋ ዲስክ ነች ብዬ አሳይቻችኋለሁ። እንደዚህ ከፍቼ አይደለ? ስለዚህ በሁለቱ በጠፍጣፋዎቹ መሃል ነው አሁን የምናስገባው ማለት ነው። ይሄው እንደምታዩት በጠፍጣፋዎቹ መሃል ካስገባው በኋላ ክሩን ወጥር አደርገዋለሁ። ያው በዚህ መልኩ ቴንሽኑ ላይ ያስገባው ማለት ነው። ከዛ በኋላ አሁን ምንድነው የማደርገው? እዚህ ጋር ይሄ የሚታያችሁ ፓርት አለ። እቺኛዋ ቦቢን አለች ወይም ደግሞ እንዝርት የምትባለዋ ማለት ነች። እዚህ ውስጥ ነው የሚገባው ማለት ነው። እዚች ውስጥ ይሄው በዚህ መልኩ ይገባል ማለት ነው። ከዛ በኋላ ይሄው የምታዩት ይሄን ክር ቦቢኗ ላይ ይሄው የተወሰነ እንደዚህ እኔ እንደምጠመጥመው ማለት ነው። እኔ እንደምጠመጥመው ይሄው እንደዚህ የተወሰነ እንጠመጥመዋለን ጫፏን ማለት ነው። እንደዚህ የተረፈ ካለ መቁረጥም እንችላለን፣ ምንተውም ችግር የለውም። ከዛ በኋላ አሁን ለማጠንጠን እንችላለን ማለት ነው። ኦልሬዲ ይሄኛውን ፓርት ማለት ነው
ገፋ ነው የምናደርጋት ወደዛ ስንገባት ይሄ ቤልቱ ሲሽከረከር ነው ይሄኛውን አሽከርክሮት የሚያጠነጥን። አሁን ይሄ እንደዚህ በሆነበት ሰዓት ላይ ቤልቱ አይነካውም። ይሄ ሲሽከረከር እንደምታዩት ምንም አይሽከረከርም። ግን እችን ገፋ ስናረጋት ይሄኛው ማሽኑ በሚሽከረከርበት ሰዓት ላይ ቤልቱ ማጠንጠኛዋን ቦቢን ዋይንደሯን እንድትሽከረከር ያደርጋታል ማለት ነው። ስለዚህ አሁን በቀላሉ እታች ፔዳሌን በምረግጥበት ሰዓት ላይ ቦቢኑ ያጠነጥናል ማለት ነው። ይኸው እዚህ ጋር ግን በዋናነት የምትጠነቀቁት ነገር ምንድነው መሰላችሁ? ቦቢን በምታጠነጥኑበት ጊዜ ላይ የመርፌውን ክር ማውጣት አለባችሁ። መርፌው መውጣቱን እርግጠኛ መሆን አለባችሁ። ከዛን ይሄው እንደምታዩት እያጠነጠነ ነው። ስፒዱን መጨመር እችላለሁ። ያው በደንብ ከረገጥሁት በደንብ ነው የሚያጠነጥነው። ያቺ የምታዩት ቦቢኗ ተጠንጠና እስክትሞላ ድረስ ነው የምንለው ማለት ነው። ያው ስፒዱን በረገጥኩት ልክ ሞር እያጠነጠነው ይመጣል። ኦኬ፣ በዚህ መልኩ አጠንጥነን ጨርሰናል ማለት ነው። አሁን ይሄ ራሱ ሲሞላ በዚህ መልኩ ያቆማል ማለት ነው። ምናልባት አሁን እኔ ወደ ማጠንጠኛው ላይ ተርፎ ስላጠነጠነብኝ እሱን እፈተዋለሁ ማለት ነው። እንደዚህ አይነት ነገር ሲያጋጥም ወዲያው አቁመን እንደዚህ ክሩን ማውጣት አለብን ማለት ነው። ኦልሬዲ እዚህ ጋር እንቆርጠዋለን ማለት ነው። ስለዚህ ይኸው በዚህ መልኩ ያው እዚህ ጋር ምንም አይነት ክር መጠማለል ምናምን ስለሌለበት እዚህ ጋር ያስገባነውንም ቴንሽኑ ላይ በስነ ስርዓት አውጥተን ይሄ ፓርት ጽዱ ነው መሆን ያለበት። ኦኬ። ስለዚህ አሁን ኦልሬዲ አጠንጥነን ስለጨረስን እዚህ ጋር ምንም ክር አያስፈልግም። ያስገባሁትንም ክር አወጣለሁ ማለት ነው። ይሄው በዚህ መልኩ አጠንጥኛለሁ ማለት ነው። በዚህ መልኩ አጠንጥኛለሁ ማለት ነው። አሁን የኛውን ነው የታችኛው ክር ላይ ያስገብተን የምንጠቀመው ማለት ነው። ታች በኩል ክር የሚጠቀመው ማለት ነው። እችኛዋ ቦቢን እዚህ ቦቢን ኬዝ የሚባለው ውስጥ ማለት ነው እዚህ ውስጥ ገባና ያው እንዴት እንደሚገባ በባለፈው ቪዲዮ ስላሳየኋችሁ እሱን በደንብ ይዩት። ግን ዞሮ እንደዚህ ስንጥቃለች። በስንጥቋ በኩል አድርጌ ጠፍጣፋው ብረት ጋር አስታክክ ያለፈ ይሄው እዚህ ቀዳዳዋ ጋር እንደዚህ ነው የምትገባው ማለት ነው። ይሄኛውን እንደዚህ ይዤ ከታች አስገባዋለሁ ማለት ነው። ያው ይሄኛው እንዴት እንደሚገባው ምናምን ስላሳየኋችሁ እሱን ይዩት። ዞሮ የታችኛው ክር የሚጠቀመው ይሄንን ነው ማለት ነው። ኦኬ፣ አሁን ደግሞ የምናየው መርፌ እንዴት እንደሚቀየር ነው። መርፌ እንደምታዩት በሚደለድምብን ጊዜ ላይ፣ በሚጣመም ጊዜ ላይ፣ እንዳጋጣሚ በሚሰበር ጊዜ ላይ መርፌውን እንዴት እንደምንቀይር ነው የምናየው ማለት ነው። እዚህ ጋር ብሎን አለች፣ መርፌዋን የያዘችልን ብሎን ነች ማለት ነው። በቀጥታ የምናደርገው እሷን ብሎን ነው መንፈታት ማለት ነው። እሷን ብሎን መርፌውን ይዘን ወደ ውስጥ እንዳይገባብን ከታች ማለት ነው እንደዚህ መርፌውን ይዘና እሷን ብሎን የተወሰነ ስናሽከረክር ይሄው መርፌው ይንቀሳቀሳል ማለት ነው። ስለዚህ ሙሉ ለሙሉ ፈተን ማውጣት አይጠበቅብንም። የተወሰነ ስናሽከረክራት መርፌው ሲንቀሳቀስ ይሄው በዚህ መልኩ መርፌውን አውጣዋለሁ ማለት ነው። ኦኬ፣ አሁን እዚህ ጋር የኔ መርፌ ምንም አልሆነም። ግን ተሰብሮ ከሆነ ተጣሞ ከሆነ ምንም ነገር ሆኖ ከሆነ በዚህ መልኩ ነው የምናወጣው ማለት ነው። ከዛም በኋላ የምንቀይረውን መርፌ ካዘጋጀን በኋላ ሬዲ ካደረግን በኋላ ልክ መርፌ ልንጠቀም ስንል በዋናነት እቺ መርፌ እንድትረዱት የሚያስፈልገው ነገር ይሄው እዚህ ጋር መታየት ስንጥቅ ነገር አለች። እዚህ ጋር መርፌውን እዚህ ጋር ስንጥቅ ነገር አለች። ሌላው ጋር ደግሞ እንደምታዩት ስሙዝ ነው። ኦኬ፣ እቺኛዋ ስንጥቅ ነገሯ ምናልባት እስቲ እንዲታያችሁ ይሄው አሁን ይታያችኋል ብዬ ተስፋ አደርጋለሁ። ስንጥቅ ነገሯ እንደዚህ ሲገባ በግራ በኩል ነው የምትሆነው። ይሄው ቀዳዳዋም ትታያችኋለች። ስለዚህ ስንጥቁ ያለበት በኩል ስንጥቁ ባለበት በኩል ያለው ቀዳዳ ስንጥቁ ባለበት በኩል ያለችው ቀዳዳ ወደ ግራ በኩል ነው የምትሆነው ማለት ነው። ወደ ግራ በኩል ነው የምትሆነው። ስለዚህ ይሄው እዚህ ጋር እኛዋ ቀዳዳዋን ስንጥቋ ባለባት በኩል ወደ ግራ ማድረጋችሁን እርግጠኛ ሁኑ መርፌ ስታስገቡ። ምናልባት ይሄ እየታያችሁ ካልሆነ እንኳን መርፌውን በእጃችሁ ስትይዙት ይገባችኋል።
በአንድ በኩል ላይ የተወሰነች ስንጥቅ ነገር አላት፣ መስመር የምትመስል ስንጥቅ ነገር፣ በሌላኛው በኩል ደግሞ ስሙዝ ነው። ስለዚህ ስንጥቅ ያለበትን ቀዳዳ ወደ ግራ በኩል ነው የምናደርገው ማለት ነው። ወደ ግራ በኩል ለኛ በሚታየን በኩል ነው የምናደርገው ማለት ነው። ስሙዙ ወደዛ ነው የሚሆነው ማለት ነው። ኦኬ፣ ስለዚህ እሱን ተጠንቀቁ ማለት ነው። እሱን ከተጠነቀቃችሁ በኋላ ይሄው እንደምታዩት ምናልባት ይህንን ወደ ታች ስላለ ከፍ አደርገዋለሁ። ከፍ ሳደርገው ይሄው እንደዚህ ከፍ ይልልኛል። ከዛ በኋላ እዚሽ ጋር ቀዳዳ ነገር አለች። ባይዘቢ ያው አትታያችሁም፣ ግን ዞሮ ዞሮ መርፌው የሚገባው እሱ እንደዚህ ስታረጉት ገና ራሱ ቀዳዳውን ልክ ሲያገኘው ወደ ላይ ከፍ ይላል ማለት ነው። ክፍተት አለው ወደ ላይ የሚያስገባ። ስለዚህ በዚህ መልኩ ክፍተቱ ላይ ካስገባችሁ በኋላ ላይ መጨረሻ አለው። ይሄ መጨረሻ አለው ማለት የመርፌው ገብቶ ራሱ ገደብ አለው። አሁን ምን ያህል ድረስ ነው ማስገባው፣ ምኑ ጋር ነው ማቆመው ብላችሁ አንዳንድ ተማሪዎችም ስለምጠይቁኝ በምታስገቡበት ሰዓት ላይ እስከ ላይ ራሱ መጨረሻ አለው መርፌው። ቀጥታ ይሄው እንደምታዩት ሲገባ አሁን ራሱ ሊሚት አለው ማለት ነው። ስለዚህ እስከ መጨረሻው ድረስ ወደ ላይ ከፍ አድርገን እስከ ገባለን ማለት ነው የምናስገባው ማለት ነው። ከዛን አሁን ምንድነው የምንጠነቀቀው? ስንጥቅ ያልኳችሁን ወደ ግራ እንድትሆን ይሄው ቀዳዳዋ ትታያቸዋለች አይደለ? ስንጥቋ ወደዚህ ወደ ግራ እንድትሆን አስተካክለዋለሁ በእጄ ማለት ነው። ይሄው በምታዩት መልኩ እንደዚህ ካስተካከልኩት በኋላ ይዘውና የፈታሁትን መርፌ የፈታሁትን ብሎን ነው ማጠብቀው ማለት ነው። ይሄው ስለዚህ ከዛን ይሄው አሁን ኦኬ በቃ እንትን ብሎልኛል። ስንጥቋ በዚህ በኩል ነች እንደምታዩት ማለት ነው። ምናልባት ቀረብ ያርግላችሁ። ይሄው ስንጥቋ በዚህኛው በኩል ነች። ይሄው ቀዳዳዋም አለች። በዚህ መልኩ አሁን ክርስ አስገባ ቅድም እንዳየነው ማለት ነው። ከግራ ወደ ቀኝ አይደለ? ከግራ ወደ ቀኝ ማለት ከዚህ ወደዚህ ማለት ነው። ለማስገባት በሚመቸኝ መልኩ በዚህ መልኩ መርፌ መቀየር እንችላለን ማለት ነው። አሁን ደግሞ የምናየው ስፒድ ኮንትሮል ነው ማለት ነው። ስፒድ ኮንትሮል ማለት ያው የታች ያለው የእግሬ አረጋገጥና ያው እንደምታዩት ማለት ነው። ልክ ፔዳሉን ወይም ደግሞ መርገጫውን በእግሬ በመረግጥበት ሰዓት ላይ ከዛን እዚህ ጋር ደግሞ ያለውን የመርፌ እንቅስቃሴ እንዴት ነው መቆጣጠር የምችለው የሚለውን ነው የምናየው ማለት ነው። ኦኬ፣ አንድ ጀማሪ ዲዛይነር ወይም ደግሞ አንድ ስፌት ለመስፋት የፈለገ አንድ ሰው ልክ እግሩን እንዴት ኮንትሮል እንደሚያደርግ ስፒድ ኮንትሮል አረጋገጥ መልመድ አለበት ማለት ነው። እዚህ ጋር አሁን ምንድነው ልብ የምንለው ነገር አሁን አንዳንድ የመጡ አዳዲስ ሞዴል ማሽኖች በራሱ አጀስት የሚደረጉ አሉ። እዚህ ጋር አለች እንደ ስክሪን ነገር፣ እሱ ጋር የማሽኑ ፍጥነት አጀስት ማድረጊያ ወይም ደግሞ ፍጥነቱን መቆጣጠሪያ ያለው። ምን ማለት ነው ያ? አሁን ለምሳሌ እንደምታዩት እግሬን በምረግጥበት ሰዓት ላይ ያው የተወሰነ ነው፣ በጣም በስሱ ነው እየረገጥኩ ያለሁት። በምረግጥበት ሰዓት ላይ ያለው የመርፌውን እንቅስቃሴ ገብቶ የሚወጣበትን ፍጥነት ማለት ነው እዚህ ጋር በሚሞላው ነገር ኮንትሮል ተደርጎ መቀነስም መጨመርም ይቻላል። ስለዚህ በዛ ሰዓት ላይ ምንድነው በተለይ ጀማሪ የሚለማመዱ ተማሪዎች ስፒዱን ቀስ እያሉ ይላመዱታል ማለት ነው። ያው ከለመዳችሁ በኋላ ምንም ችግር የለውም፣ ግን እስክትለምዱ ማለት ነው። አሁን አንዳንድ ደግሞ ሞተሮች ላይ አሁን የኔ ማሽን ላይ ራሱ እዚህ ጋር የሞተሯ አጀስትመንት አለች። ያው እንደምታዩት ከውስጥ ሞተሩ ሰርቮ ሞተር ነው በነገራችን ላይ። ሌላ እንደዚህ አይነት ሞተር ደግሞ ያሉን አለ። አሁን አንዳንድ ሞተሮች ደግሞ ካያችሁ ክላች ሞተር ይባላል። ተለቅ ያለ ነው ከዚህ ሳይዙ። እሱ እንደዚህ አይነት አጀስትመንት የለውም አሁን እኔ ማሳያችሁ ማለት ነው። እዚህ ጋር ግን እንደዚህ አይነት ሰርቮ ሞተር ከሆነ ማሽናችሁ ላይ ያለውም ማለት ነው እዚህ ጋር ስፒዱን አጀስት ማድረግ ይቻላል። አሁን እዚህ ጋር የምታዩት 3000 አርፒኤም ነው። መቀነስም ይቻላል። እንደምታዩት እየቀነሰ ነው የፍጥነቱ ማለት ነው። መቀነስም ይቻላል። ለምሳሌ አሁን የዚህ ሚኒመም የመቀነስ የመጨረሻ አርፒኤሙ ስንት ነው መሰላችሁ? እዚህ ጋር 350 ነው ማለት ነው። እዚህ ጋር 350 ድረስ አሁን ይኸውት እዚህ ጋር ቀጥታ ወደ ማሽኔ ጋር መጥቼ እግሬን እንዴት እንደምረግጠውም ተመልከቱ። እግሬን ስረግጠው ይሄ ማሽን አሁን በቃ የመጨረሻ ይሄው መጨረሻ ስፒዱ ነው። አሁን ይሄ ረግጬዋለሁ እንደምታዩት ማለት ነው። አያችሁት? መጨረሻ ስፒዱ ይሄ ነው። ስፒዱን አጀስት አደረኩት ማለት ነው። አሁን ደግሞ እስቲ ጨምረን እንየው። ስፒዱን ደግሞ ስንጨምር እዚህ ጋር አርፒኤሙን ይሄው ፕላስዋን እየነካው የዚህ ማሽን መጨረሻ ደግሞ ሃይ ስፒዱ 4500 አካባቢ ነው።
4500 አካባቢ ነው። ስለዚህ ይሄው 4500 ላይ ከዛ አይጨምርም ማለት ነው። አሁን ደግሞ ይሄው እግሬንም እንዴት እንደምረግጠው ቅድም እንደምረግጠው ነው እግሬንም የምረግጠው ማለት ነው። ግን ይሁት ፍጥነቱን ይሁት አያችሁ፣ ድምፁን ራሱ አያችሁ፣ ድምፁን ራሱ ይሄው እዚህ ጋር 4500 ላይ ነው። ልክ ግን ስፒዱ በጣም ሃይ ስፒድ ነው ማለት ነው። አሁን እንደዚህ አይነት ጊዜ ላይ ጀማሪ የሆኑ ሰዎች እንደዚህ አይነት አጀስትመንት የሌለው ማሽን ላይ ከሆኑ ያሉት አሁን ይህን ፍጥነት እንዴት ነው የምቆጣጠረው ማለት ነው? በእግሬ ነው ማለት ነው። ይሁት አሁን እኔ ግን በእግሬ በ4500 ራሱ ሆኖ ቀስ እያልኩ ማድረግ እችላለሁ። ይሁት እግሬን ቀስ ብዬ ስረግጠው ይሁን እንደዚህ ይሆናል ማለት ነው። አያችሁት? አሁን ይህንን ግን በጣም ጫን ብለው ደግሞ እንደ ቅድሙ ስፒዱን ቀንሰን እንዳደረግነው አይደለም፣ በጣም ነው የሚፈጥነው። አያችሁት? አሁን ግን ይህንን ግን ቀስ ብዬ ሳደርገው ደግሞ እንደዚህ በእግሬ እንደዚህ ማድረግ እችላለሁ ማለት ነው። አሁን ስለዚህ ጀማሪ ተማሪዎች እንድትለምዱ ወይም ደግሞ እንድታውቁ የምፈልገው ነገር እንደዚህ አይነት ስፒዱን አጀስት የምናደርግበት መካኒዝም ከሌለ ማሽናችን ላይ ማለት ነው ኦልሬዲ ሲሰሩት ስፒዱን አጀስት አድርገው ባመጡልን ስፒድ ነው ማለት። ስለዚህ የምንቆጣጠረው በምንድን ነው ማለት ነው? በእግራችን ነው ማለት ነው። በእግራችን ቀስ ብለን እንደዚህ በመርገጥ ነው ስፒዱን ኮንትሮል ማድረግ የምንለማመደው ማለት ነው። ስፒዱን ፍጥነቱን መቀነሻና መጨመሪያ ካለው ቀንሰን ከዛም በኋላ ቀስ እያለን እየጨመርነው ኖርማል ስፒድ ላይ መለማመድ እንችላለን። ግን እንደዚህ መቀነሻ ከሌለው የምትሰሩበት ማሽን ማለት ነው በስፔሻሊ ተማሪዎች በተለያዩ ኮሌጆች ያላችሁ ተማሪዎች ማለት ነው የኔንም ተማሪዎች ጨምሮ በእግራችሁ ነው ፔዳሉን ቀስ ብሎ መርገጥ መልመድ ያለባችሁ ማለት ነው። ስለዚህ ይሄንን ያው አንዳንድ እዚህ ልክ ማሽን ላይ ቁጭ እንዳላችሁ ድንገት ስትረግጡት እንዲህ ስንል የመደንገጥ ነገር አለ ብዙ ተማሪዎች ላይ ማለት ነው። ስለዚህ መደንገጥ አያስፈልግም። ተረጋግቶ እግርን አረጋገጥን ቀስ ብሎ እንደዚህ በመርገጥ ስፒዱን ኮንትሮል ማድረግን ደጋግማችሁ መለማመድ አለባችሁ ማለት ነው። አሁን ይህን ስፒድ ኮንትሮል ለመዳችሁ የሚባለው ምን ሲሆን ነው? እግራችሁና አይምሯችሁ ሲግባባ። ምን ማለት ነው? ይሄው እንደምታዩት እግሬ በዚህ ፍጥነት እንዲሄድ ነው የፈለኩት። አሁን እኔ ይሄው ኮንትሮል አድርጌዋለሁ ማለት ነው። መጨመር ስፈልግ ቀስ እያልኩ እየጨመርኩ እግሬን ይሄው ቀስ እያልኩ እየጨመርኩ ይሄው በእግሬ ነው ቀስ እያልኩ እየጨመርኩ መምጣት እችላለሁ ማለት ነው። መቀነስ ስፈልግ እየቀነስኩ እመጣለሁ ማለት ነው። ስለዚህ ስፒድ ኮንትሮል ይሄ ነው። መቀነስ ስትፈልጉ እዛው መቀነስ፣ መጨመር ስትፈልጉ መጨመር፣ በእግራችሁ ኮንትሮል ማድረግ መለማመድ አለባችሁ ማለት ነው። እንዳልኳችሁ ነው ዲጂታል የሆነ ማሽን ከሆነና የተለያዩ አጀስትመንቶች ኖረውት ራሱን ስፒድ መቀነስ መጨመር የሚችል ካለ እሰየው ነው፣ ስራ ያቀልልናል ማለት ነው። ስለዚህ አሁን በቀጣይ ደግሞ የምንሄደው ጀማሪ የሆናችሁ ዲዛይነሮች ስፌት ለመጀመር ማለት ነው ምንድነው የምናደርገው ወረቀት ላይ እንዴት የተለያዩ መስመሮችን እንዴት መስፋት እንዳለብን እሱን ነው የምናየው ማለት ነው። ወደ እሱ እንሄዳለን። ኦኬ፣ አሁን ደግሞ ያው ስፌትን ለመልመድ የሚጠቅሙንን የተለያዩ መለማመጃ ወረቀቶችን ያዘጋጀውላችሁ። ስለዚህ እነሱ ላይ እንዴት አሁን ለምሳሌ እንደምታዩት ቀጥታ መስመር ነው። በዚህ ቀጥታ መስመርን እንዴት ነው መስፋት ያለብኝ የሚለውን ከዚህ መስመር ሳልወጣ ለመስፋት እየሞከርኩ እሱን አንድ ትሬን እናደርጋለን። እንዲሁም ደግሞ እንደዚህ የተለያዩ ከርቭ የሆኑ መስመሮችንም እንዴት ነው መስራት ያለብኝ የሚለውን እንደዚህ ዚግዛግ የሚመስሉ መስመሮችንም በቃ እነዚህ የተለያዩ ቀጥታም ያለባቸው የተለያዩ ዚግዛግም ያለባቸው ከርቭም ያለባቸው በቃ የትኛውም አይነት መስመሮችን የተለያዩ እነዚህ መስመሮች እኛን የሚያግዙ ናቸው ማለት ነው ስፌት ለመልመድ። ስለዚህ ለምሳሌ እኛ ከዚህኛውን ጀምርና ከስትሬቱ ማለት ነው እንዴት እንደምንሰራ ቼክ እናደርጋለን ማለት ነው። ያው በዋናነት ቅድም ያሳየኋችሁ ስፒድ ኮንትሮል አለ። ስፒዴን ኮንትሮል አድርጌ እንዴት ነው ስትሬት የሆኑ ስራዎችን የምሰራው የሚለውን ነው የምናየው ማለት ነው። ያው ልክ ስፌት ልጀምር ሲል ማሽኔን ኦን አድርጌ ያለው ከዛ በኋላ እንደዚህ ይሄ የምታዩት መርገጫ አለ።
ይሄ ከፍ ዝቅ የሚል ነው። ስለዚህ መጀመሪያ ከፍ ነው ማድረገው ማለት ነው። ከፍ ካረኩ በኋላ መርፌው ምናልባት ውስጥ ሊሆን ይችላል። ውስጥ ከሆነ ወደ ላይ እንደዚህ እንደምታዩት አወጣዋለሁ። ምክንያቱም በሚመቸኝ ቦታ ጋር አድርጌ ስለሆነ መስፋት የምጀምረው ማለት ነው። ኦኬ። ስለዚህ አሁን ይሄው የምታዩት ይሄ መስመር አለ። መስፋት የፈለኩት በዚህ መስመር ነው። ስለዚህ ይሄው በዚህ በመርፌ ትይዩ አደርገውና መስመሩን በመርፌ ትይዩ አደርገን እዚህ ጋር በዋናነት እንደዚህ አይነት መለማመጃን ስንለማመድ ክር መኖር የለበትም። ክሩን አውጥተን ማስቀመጥ አለብን ለብቻው ማለት ነው። ክር እነዚህ ጋር እንዳይጠመጠም ጥንቃቄ ያስፈልጋል። ስለዚህ ቅድም ያሳየኋችሁንም ስፒድ ኮንትሮልም ስናይ ሆነ ይሄ እዚህ ጋር ደግሞ ስትሬት የተለያዩ መስመሮች ላይ መስፋት ስትለማመዱ ማሽኑ ላይ ክር እንዳይገባ ክሩን ማራቅ አለባችሁ። ክር ይወጣል ማለት ክር በፍጹም መኖር የለበትም። ስለዚህ ክር ካወጣም በኋላ ይኸው እንዳሳየኋችሁ በመርፌው ስትሬት እችን መስመር አደርግና ከዛን እቺኛዋን መርገጫዬን ቁጭ አደርጋታለሁ ማለት ነው። ቁጭ አደርጋታለሁ። ይኸው እንደምታዩት ይሄ መስመር ይሄኛው መስመር ስትሬት ነው ማለት ነው። ከዚህ ከመርፌዋ ስትሬት ሆኖልኛል ማለት ነው። ከዛ በኋላ ይኸው መርፌን አስገባለሁ ማለት ነው። መርፌን ሳስገባ ኦልሬዲ አሁን መስፋት ልጀምር ነው። እስካሁን አልጀመርኩም። እግሬን ፔዳሌን አልረገጥኩትም። አሁን ግን ልጀምር ነው ማለት ነው። ስለዚህ አሁን እዚህ ጋር ምንም መደናገጥ አያስፈልግም። ያው ጀማሪ ስለሆናችሁ ማለት ነው። ቀስ ብላችሁ ይኸው እኔ እንደያዝኩት በእጃችሁ የሚይዛችሁት ፔዳሏን ነው የተወሰነ ቅድም ኦልሬዲ ስፒድ ኮንትሮል ማድረግ ስለተለማመዳችሁ በዛ መሰረት ማለት ነው። ቀስ ብላችሁ ከመስመር እንዳታልፉ እያደረጋችሁ ይኸው ትንሽ በቃ በጣም ቀስ እያላችሁ ነው የምትሄዱት። ይኸው እስከትለምዱ ድረስ በጣም ቀስ ብላችሁ በእጃችሁ በዚህ በሁለት እጃችሁ ነው ከመስመር እንዳትወጡ የምትጠብቁት ማለት ነው። ከመስመር መርፊያችሁ ከመስመር እንዳይወጣ እየጠበቃችሁ ይኸው እኔ እንደማደርገው ምንም መቸኮል አያስፈልግም። ቀስ ብላችሁ ቀስ እያላችሁ አሁን እዚህ ጋር አንዳንድ ተማሪዎች ላይ የማየው ምንድነው ፔዳሉን እርግጥ ያደርጉትና እየፈጠነ ይሄድባቸው። አሁን እንደዛ ማድረግ አያስፈልግም። ምክንያቱም ጀማሪ ስለሆናችሁ ማለት ነው። ለጀማሪ ነው ይሄ ትምህርት እንዳልኳችሁ። ጀማሪ ስለሆናችሁ እግራችሁን ቀስ እያደረጋችሁ እንደዚህ ትንሽ ከሄደ በኋላ ብድግ፣ ትንሽ ከሄደ በኋላ ብድግ፣ ትንሽ ከሄደ በኋላ ብድግ እያደረጋችሁ ከለመዳችሁ በኋላ ደግሞ በአንዴ በደንብ ረግጦ እንዴት እንደሚሄድ እንደሱ እንደዛ ትሰራላችሁ ማለት ነው። እስከተለምዱ ድረስ ግን እግራችሁን በቃ ትንሽ ረገጥ ካደረጋችሁ በኋላ ብድግ ብድግ በቃ እንደሱ እያደረጋችሁ ይኸው እስከ መስመሩ መጨረሻ ድረስ ይኸው ልክ ወደ መስመሩ መጨረሻ ስትደርሱ ቀስ ትሉና እስከ መስመሩ መጨረሻ ድረስ ይኸው በዚህ መልኩ እንሰራለን ማለት ነው። እስቲ አሁን ይኸው እንደምታዩት አሁን ይሄ ዘይት ስላለው ነው እንትን ያለው፣ ግን ስፌቱን እንደምታዩት ማለት ነው በመስመሩ ስትሬት ነው ያው የሄደው ማለት ነው። ይሄኛው ዳርና ዳር ላይ የምታዩት የፕረሰር ፉቱ ዘይቱን ስለያዘው ነው። ግን እቺ የመርፌዋ ወጓን ካያችኋት በመስመሩ ስትሬት በዚህ መልኩ አሁን እኔ እንደሰራሁት ነው የምትለማመዱት ማለት ነው። አሁን እኔ እንደሰራሁት ነው ቀስ እያላችሁ የምትለማመዱት ማለት ነው። ኦኬ። ስለዚህ ይሄው አንድ ስትሬቱን ከተለማመድን አሁን እንደዚህ አይነት ከርቮችንም ላይ ስንሰራ ስፔሻሊ እንደዚህ አይነት ከርቮች ስትሰሩ ብዙ ተማሪዎች የሚያጋጥማቸውን ችግር ስላለ እሱንም ልንገራችሁ። ቅድም እንዳረኩት ነው። ይሄው መስመሩን በመርፌው ስትሬት ላይ አደርጋለሁ። ከዛን መርገጫዬን አወርዳለሁ። ከዛ በኋላ ይሄው መርፌን አስገባና በዚህ ስትሬት ነው የምመጣው ማለት ነው። ስትሬቱን መጥቼ እዚህ ከርቧ ላይ ደግሞ ቀስ ብዬ ከርቧን እሰራታለሁ ማለት ነው። ቅድም ያንን ስትሬት ስንሰራ እንዳደረግነው ፔዳላችንን ቀስ እያለን ኮንትሮል እያደረግን በእግራችን ማለት ነው ቀስ እያለን እየለመዳችሁ ስትመጡ ረገጥ ነው የምታደርጉት። አሁን ግን ቀስ በሉ በቃ መስመሩ ከማሽኑ ጋር እስክትግባቡ ድረስ ላይኑን በስነ ስርዓት ከላይኑ ሳትወጡ መስራት መቻላችሁን እርግጠኛ እስክትሆኑ ድረስ ቀስ ብላችሁ እንደዚህ ያላችሁ ቀስ እያላችሁ እዚህ ድረስ ትመጡና ልክ የዚህ ከርቧ ላይ ልክ እዚህ አካባቢ ስንደርስ ጋር ምን እንደምናደርግ አሳያችኋለሁ። እሱ ጋር ማቆም አለባችሁ። በዚሁ አሁን እየረገጣችሁ መታችሁ ከርቡንም በዚሁ ሊድ ብትሉ በትክክል ከርቡን አትሰሩት በእርግጠኝነት ማለት ነው። ስለዚህ ልክ እዚህ አካባቢ ላይ ስትደርሱ
ልክ እዚህ አካባቢ ሲደርሱ ምን ታደርጋላችሁ መሰላችሁ? በአንድ እጃችሁ ከዚህ በፊት ነግሬያችኋለሁ። ይሄ ሃንድ ዌል ወይም አሁን ለብቻው እየቀረስኩላችሁ ወይም ለብቻው እያሳየኋችሁ ያለሁት ማለት ነው። እቺኛዋ ፓርት በእጅ በማንቀስቀስ አሁን እናንተ ሁለቱንም ይዩት። ሁለት ካሜራ ያደረኩላችሁ እንቅስቃሴን እንድታዩት ነው። ይሄው በእጅ ይሄን እንደዚህ በማንቀሳቀስበት ጊዜ ላይ መርፌው ከፍ ዝቅ ይላል እንደምታዩት። ይሄው ይሄን ልክ እያደረኩ ይሄው ቀስ እያልኩ ከርቧን ለመጨረስ ማለት ነው። ይሄው እግር መርገጤን አቆምና ማለት ነው በዚህ በሃንድ ዌል ወይም በእጅ ይሄኛው በሚሽከረከረው ማለት ነው የእጅ ፑሊ ነው የሚባለው። እሱን ይሄው ቀስ እያልኩ ያሽከረከርኩ ከርቧን በዚህ መልኩ አደርጋለሁ ማለት ነው። ስለዚህ ይሄው አሁን ከላይኗ እንዳይወጣብኝ ከርቧ እየዞረች ስለሆነ ዋናው በእጄ እንደዚህ እያሽከረከርኩ መሆኑን እናንተ ተረዱት ማለት ነው። ስለዚህ ልክ ከመስመሩ እንዳይወጣብኝ ምን አደርጋለሁ? ልክ የዚህ ጊዜ ላይ ትንሽ የከፍ አድርጌ አሁን ይሄ እቺ ፕሬሰር ፉቴን ማለት ነው ከፍ አደርግና እንደዚህ ዞር ነገር አደርጋታለሁ ማለት ነው። ዞር አደርጋታለሁ። ከዛን ድጋሚ እንዲሁ በእጄ ቅድም ሳሽከረከር እንዳሳየኋችሁ እያደረግኩ አሁንም ከመስመሩ ልክ ከርቡ እየዞረ አይደለ ከፍ አድርጌ እንደዚህ። አዎ ይሄ ማንሻ ሁለት አይነት ማንሻ እንዳለ ነግሬያችኋለሁ። አሁን እኔ በጉልበቴ ነው እያነሳው ያለሁት። ምናልባት የዚህ የማሽን ፓርቱን እያንዳንዱን ክፍሎች ከነጥቅማቸው ከዚህ በፊት በለቀቁት ቪዲዮ ላይ ስላለ እሱን ያላያችሁ እሱን ተመልከቱ። ስለዚህ አሁንም መስመሬ ላይ ከመስመሬ እንዳልወጣ አሁንም ይሄው በእግሬ ብድግ እያደረኩ አጀስት እያደረኩት ነው መስመሩ ማለት ነው። ይሄው አሁንም ልክ ከወጋው በኋላ ድጋሚ ከርቧን እንደዚህ አደርጋለሁ። ያው እንደዚህ በትዕግስት ነው የሚለመደው። ጀማሪ ለሆናችሁ ነው ይሄን ቪዲዮ እያሳዩ ያለሁት። በትዕግስት ይሄንን ፓርት እንቅቅ ያለ ከመስመሩ ሳይወጣ ለመስራት ከፈለጋችሁ በዚህ መልኩ ትዕግስተኛ መሆን አለባችሁ ማለት ነው። ያው ይሄ ከፍ ማድረገው መርገጫውን መርፌው ውስጥ ሆኖ ነው። እሺ መርፌው ውስጥ ሆኖ ነው እንደዚህ ይኸው ምንም ባረገው ስለማይወጣብኝ ማለት ነው። እንደምንም ብቻ አድርጌ አጀስት አደርገዋለሁ። መርፌው ወደ ላይ ሆኖ ካነሳችሁት ሲንቀሳቀስ ቦታውን ይስትባችኋል። ኦኬ ስለዚህ መርፌው ውስጥ ሆኖ ነው። ይሄው አሁን ደግሞ ይሄው ዞር አደርገዋለሁ። ቀስ እያደረኩ እያሳየኋችሁ ያለሁት ለእናንተ ስለሆነ ነው። እሺ እንዲገባችሁ ማለት ነው በደንብ። አሁንም ይሄው ከርቧል። ይሄው መርገጫዬን ከፍ እያደረኩ እንደሚመቸኝ እያደረኩ አጀስት እያደረኩ ነው። ይሄው አሁን ከርቧን ጨረስኩ ማለት ነው። ይሄው በቃ አሁን ኦልሬዲ ከርቡን ጨርሼ ስትሬቱ ላይ መስመሬ ጋር ስለደረስኩ በእጅ ደግሞ ማሽከርከሬን አቆምና ፔዳሌን በመርገጥ በእግሬ ማለት ነው ቅድም ሰራ እንደነበረው ይሄው ስትሬቱን በዚህ መልኩ ያው በዚህ መልኩ እመጣለሁ ማለት ነው። ስለዚህ እናንተ ያው አሁን ኦልሬዲ ከርቭም እንዴት እንደሚሰራ ስላሳየኋችሁ በዋናነት የተለያዩ እንደዚህ ዚግዛጎችም ካሉ ቀስ እያላችሁ እንዴት እንደሚሰራ ነው የምትለማመዱት ማለት ነው። ወረቀት ላይ እናንተ ይሄንን እንኳን ወረቀት እንደዚህ ካላገኛችሁ ባዶ ወረቀት ላይ በእርሳስ ወይም በእስክሪብቶ እንደዚህ ማስመር ትችላላችሁ። ዓላማው ከመስመሩ ሳልወጣ መስራት እችላለሁ የሚለውን ራሳችንን የምንገመግምበት ስለሆነ ማለት ነው። ይህም እንደዚህ ወደ ጎን የተለያዩ መስመሮችን እንደዚህ አይነት አራት ማዕዘን በሚመስል መልኩ የተሰሩ ጠባብ የሚመስሉ እንደ ደርዝ ነገር ለመስራት የሚጠቅሙ ናቸው። እነሱንም ያው በስነ ስርዓት መለማመድ ትችላላችሁ ማለት ነው። ያው እንደምታዩት የተለያዩ እንደነዚህ አይነት ላይኖችን በማስመር ፕራክቲስ ማድረግ ትችላላችሁ ማለት ነው። ዞሮ ዞሮ እነዚህ አይነት መስመሮች ላይ መስራታችን እንደሚጠቅመን ልክ መጨረሻ ላይ እነዚህ መስመሮች ላይ በስነ ስርዓት መስራትን ከተለማመድን ማለት ነው። ይሄው እንደምታዩት ያው አሁን ደግሞ ይሄ እኔ የሰራሁት ማለት ነው። ይሄው በመስመሩ ነው። በዚህ መልኩ ሳትወጡ በመስመሩ መስራት መቻል አለባችሁ ማለት ነው። ስለዚህ ይሄን መቻላችሁ በዋናነት የሚጠቅመው ስፌት ላይ በምትፈልጉት መስመር ስትሬት ከሆነ ስትሬት፣ ከርቭ ከሆነ ከርቭ መስራት እንድትችሉ ስለሚያግዛችሁ ነው ማለት ነው። ምናልባት ለብቻው እንደነዚህ አይነት ቪዲዮዎችን አዘጋጅላችኋለሁ ለብቻው ማለት ነው። አሁን እንዳጠቃላይ ቪዲዮ እንዳይረዝም ማለት ነው እዚህ ላይ እናበቃለን ማለት ነው። ስለዚህ
ውድ ተማሪዎች ዛሬ ያው በጣም መሰረታዊ እና አስፈላጊ የሆኑ ነገሮችን እንደተነጋገርን ተስፋ አደርጋለሁ። በሚቀጥለው በሌላ ቪዲዮ እንገናኛለን። ቪዲዮ ከጠቀማችሁ ላይክ አድርጉ። ኮሜንትም እንዲሁ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ፣ አስተያየትም ካላችሁ ማለት ነው። ሰብስክራይብ ያላደረጋችሁ ቤተሰቦች ደግሞ ሰብስክራይብ አድርጉ። በሚቀጥለው በሌላ ትምህርት እስከምንገናኝ መልካም ቆይታ ይሁንላችሁ።